አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልን። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮዎችን የሚሆነው 82 ቆርቆሮ ቤት ፕላስቲክ ኮርኒስ እና ጂፕሰም ግድግዳ ቻክ ማብሪያ ገመድ ዝርጋታ ምን ያክል ብር ይጨርሳል? እስከ ሙያተኛው እስከዚህ ስራ ድረስ ምን ያክል ብር ይጨርሳል? እንዲሁስ የእቃዎችን ዝርዝር ጠቅለል ያለ ማብራሪያ ነው የምሰጠው። እንግዲህ ይህንን የምናደርገው ለእናንተ ለደንበኞቻችን ቤታችሁን ለማሰራት አጠቃላይ ወጪ ለማወቅና እንዲሁም ደግሞ ምን ያክል ይፈጃል ብላችሁ ለምታስቡና ለምትጨናነቁ እህት ወንድሞች አሪፍ ትምህርት ይሆናችኋል ብዬ ስላሰብኩ ነው ይሄን ይዤላችሁ የምቀርበው ማለት ነው። ይሄ የምትመለከቱት ቤት አሁን ባለማጣ ትንሽ አለፍ ብሎ ጣው ሰፈር ይባላል። የምታዩት 82 ቆርቆሮ ቤት ነው። ኤል ሸብ ነው። ይሄንን ቤት እንግዲህ ፕላስቲክ ኮርኒስ እና ጂፕሰም ግድግዳ ቻክ ማብሪያ ገመድ ዝርጋታ ልንሰራ ገብተናል። እንደዚህ በምታዩት መንገድ እቃዎችን ምናምን ገዛተን አስገብተናል። ይህንን እንግዲህ ምን ያክል እንደሚጨርስ ለክቼ ራሴው ያለውን ቤቱን አይቼ ነው ያስገባሁት። ትንሽ ምርጊቱ የተጎዳ ነው፣ ሙሊት ይጠይቃል። ሰጋቱራም ጀሶም ይበላል። ምናልባት 82 ቆርቆሮ ቤት ሆኖ ልስኑ ከዚህ የተስተካከለ ከሆነ አሁን ከምነግራችሁ ሂሳብ ሊቀንስ ይችላል። እንዲሁም ደግሞ ከዚህም የተጎዳ ከሆነ ሊጨምር ይችላል ማለት ነው። ያንን ታሳቢ እንድታደርጉት ሁላችሁም በያላችሁበት ሂሳብ ለማወዳደር እንዲመቻችሁ ማለት ነው። ሲቀጥል ደግሞ እዚህ አካባቢ ላይ ትንሽ አሁን ጀሶ ቀነስ ያደርገ ነው። ሮማናት ጀሶ ነው የተጠቀምነው። ይሄ የምታዩት ጀሶ አሁን ሮማናት ነው። ግዢው ትንሽ ቀነስ ያለ ነው። ሌላ አካባቢ ላይ ትንሽ ጀሶ ወደድ ያለበት ሁኔታ አለ። የእሱንም ታሳቢ አድርጋችሁ ብዛቱን እዚሁ ላይ ነግራችኋለሁ። የጀሶ ብዛት፣ የቃጫው፣ የሰጋቱራው ሙሉ ብዛት ስለምነግራችሁ በአካባቢያችሁ ዝርዝሩን ይዛችሁ በአካባቢያችሁ የሚሸጠውን የገበያ ሁኔታ አጣርታችሁ ብትሰሩት በጣም የተሻለ ይሆናል ማለት ነው። ካልሆነም ደግሞ የሆነ ይጨምራል ብላችሁ ካሰባችሁ ትንሽ የተወሰነ ነገር ነው ቢጨምር ማለት ነው። ይቀንሳም አካባቢያችሁ ላይ የሚቀንስ ከሆነ እነዚህ ማቴሪያሎችም እንደዛው ሊቀንስላችሁ ይችላል ማለት ነው። ያ ትንሽ የተወሰነ ልዩነት ነው የሚኖረው፣ ብዙ ሰፊ የሆነ ልዩነት አይኖረውም። እንግዲህ አሁን ወደዚህ ሂሳብ ስንገባ ይሄ የምታዩት ቤት 82 ቆርቆሮ ነው ሙሉ በአጠቃላይ ከነበረንደው። ይህ 82 ቆርቆሮ ቤት 4 ክላስ ቤት ነው የሆነው። እንደምታዩት አነስ ያሉ ጠበብ ያሉ ክላስ ናቸው። 4 ክላስ ሆነዋል። ይህንን አሁን ፕላስቲክ ኮርኒስ በዲዛይን ነው የምንሰራው። በዲዛይን ልሙጥ ምሰሩ ከሆነ አሁን ከምነግራችሁ ከካሬ ይቀንሳል፣ የካሬው ብዛት ይቀንሳል። በዲዛይን ከሆነ የምንሰራው ደግሞ ይጨምራል ማለት ነው። በአጠቃላይ በልሙጥ ከሆነ 97 አካባቢ ካሬ ነው። በዲዛይን ስለምንሰራ ደግሞ ይሄ ወደ ላይ ካፍ ጂም ላይት እንዲገባ ምናምን አድርገን ከሰራን የሚቆራረጡ ስላሉ እነሱ የተወሰነ ካሬ ይጨምራል፣ የሚቆምም ስላለው እና ይህንን የምሰራላቸው በልሙጡ ፕላስቲክ ነው። ልሙጡ ማለት ይሄ የምታዩት ፕላስቲክ ነው። እንግዲህ አሁን የምታዩት ፕላስቲክ 9 እሽግ ነው ለዚህ ቤት የገዛ ነው። 115 ካሬ ነው ልሙጡ ፕላስቲክ ማለት ነው። ልሙጡን እንግዲህ በፈለግነው አይነት ትተን ልክ እንደ ጅብሰም በዲዛይን አድርገን ጂም ላይት እንዲገባው እንዲሁም እንደ ጅብሰም የተዋበ አድርገን መስራት እንችላለን። ኢንሻአላህ እየሰራሁን ማሳያችኋለሁ። ተሰርቶ ሲያልቅም ታዩታላችሁ ማለት ነው። እንግዲህ ፕላስቲክ ኮርኒስ 115 ካሬ ገዝተናል። ለዚህ ቤት 115 ካሬ ያስፈልገዋል በዲዛይን ስለምንሰራ። የፕላስቲክ ኮርኒስ ዋጋ ይሄ ልሙጡ 520 ብር ነው። 115 ሲባዛ በ5 ከ20 59800 ብር ፕላስቲክ ኮርኒስ እንገዛለን ማለት ነው። ሞራሌ 23 እስር ያስፈልገናል። ሞራሌ ማለት ይሄ የምታዩት ነው። 900 ብር ነው። 20700 ብር ለሞራሌ መግዣ ያስፈልገናል። ሌላም ያስፈልገን ቢስማር አለ። ቢስማር 9 ቁጥር 1 ያስፈልገናል። ቢስማር ባኮ 900 ብር ነው። 1 ሲባዛ በ900 900 ነው። 10 ቁጥርም 1 ያስፈልገናል፣ እንደዛው 900 ብር ማለት ነው። 7 ቁጥር ደግሞ ብዙን ሚና የሚጫወተው 7 ቁጥር ነው ፕላስቲክ ኮርኒስ ላይ። 7 ቁጥር 3 ካርቶን ያስፈልገናል። 3 ሲባዛ በ900 2700 ብር ያስፈልገናል ለቢስማር መግዣ ማለት ነው። ከዛ ኮንክሪት እነዚህ ክርንችት የሚባሉ ትናንሾቹ ቢስማር አሉ። እነሱ 4 ባኮ ያስፈልጉናል። 4 ባኮ አንድ ባኮ 150 ብር ናት፣ 600 ብር ማለት ነው።
እና እንግዲህ ፕላስቲክ ኮርኒሱ ላይ እንግዲህ የሚያስፈልጉን ማቴሪያሎች እነዚህ ናቸው። እነዚህን ማቴሪያሎች በአጠቃላይ ለመግዛት ለኮርኒሱ በአጠቃላይ እቃ ለመግዛት 85600 ብር ያስፈልገናል ማለት ነው። ለኮርኒሱ ለዚህ ለ82 ቆርቆሮ ቤት ፕላስቲክ ኮርኒስ የምናደርግ ከሆነ ምናልባት እዚህ ጋር ላይ መቆሚያ እንጨት ምናምን ስለሚያስፈልግ ፕላስቲክ ኮርኒስ ሰርታቸው ብቻ ግድግዳውን የማሰሩ ከሆነ የመቆሚያ እንጨት 4500 ወይስ ከ3500 ብር ድረስ ያስፈልጋቸዋል። እዚህ 85600 ብር ላይ 4000 መጨመር ነው። እንደዛ ስታደርጉ ወደ 90 ምናምን አካባቢ ለዕቃ ግዥ ያስፈልጋቸዋል ማለት ነው። ሌላ በመቀጠል የምንሄደው ወደ ግድግዳው ነው። ግድግዳውን እንግዲህ ጅብሰም ቻክ ነው የምናደርገው። እንደነገርኳቸው ግድግዳው ትንሽ ሙሊት ይጠይቃል። 200 ኪስ ጀሶ ያስፈልገናል። ጀሶ አንዷ ኪስ 320 ብር ናት። 200 ሲባዛ በ320 64000 ብር ያስፈልገናል ጀሶ ለመግዛት። ሌላ ቃጫ ያስፈልገናል። ፍሬም ከግድግዳው ከስር ላይ ፍሬም እንጠቀማለን። ፍሬሞች እነሱ ፍሬሞች ስለምንጠቀም እና በር ላይ ምናምን አንዳንድ ጠርዝ ፍሬሞች ስለምንጠቀም ለሱ 20 ኪሎ ቃጫ ያስፈልገናል። 20 ሲባዛ ቃጫ ኪሎ 200 ብር ነው። 20 ሲባዛ በ200 4000 ብር ያስፈልገናል። ሌላ ሰጋቱራ ነው የሚያስፈልገን። ሰጋቱራ በደንብ መጠቀም አለብን። ሰጋቱራ ጭቃ ቤት ላይ በደንብ ብንጠቀም በጣም አሪፍ ነው። ግድግዳው ጀሶ እንዳይበላ እንዲሁም ደግሞ እንዳይሰነጠቅ ትራክ እንዳያደርግ ይረዳናል ሰጋቱራ ከተጠቀምን። ሲቀጥል ደግሞ ሙሊትንም ስለሚጠብቅልን ኢንሻአላህ ነገ እየሰራሁኝ ሙሉ ቪዲዮውን ማሳያችሁ ይሆናል። አሰራሩንም 15 ኩንታል ያስፈልገናል። 15 ኩንታል እንግዲህ ሰጋቱራ አሁን እዚህ አካባቢ ላይ በጣም ውድ ነው። እዚህ አካባቢ አሁን ወደ ደሴ መርሳ እንዲሁም ወደዚህ ሀርቡ ኬምሲ አካባቢ ላይ ርካሽ ነው። እዚህ ግን ሰጋቱራ በጣም ውድ ነው። ይህን ሰጋቱራ የጫን ነው ከመርሳ ነው። በአጠቃላይ 496 ብር ነው የጨረሰብን እዚሁ እስከሚደርስ ድረስ። ከዛ ገዝተን እስከ ትራንስፖርት እስከ ሰጋቱራው በአጠቃላይ እዚህ እስከሚደርስ ድረስ 496 ብር ነው የፈጀብን ማለት ነው። ከቦታው ላይ ስንገዛ ግን 320 ብር ነው ኩንታል የገዛ ነው። እስከ ትራንስፖርቱ አስቤን የነገርኳቸው 15 ሲባዛ በ496 ብር 7440 ብር ያስፈልገናል ለሰጋቱራ መግዣ ማለት ነው። እንጨት በአጠቃላይ ለጅብሰሙ መስሪያ መቆሚያ ለፕላስቲኩን ኮርኒስ ለመቆሚያ አድርገን ነው የገዛ ነው። 35 ሀባ ያስፈልገናል። እንጨቱ ጠንካራ ይሁን እንጂ ወልጋዳ ይሁን ቀጥ ያለ ይሁን ምናምን አያስፈልገንም። ብቻ ጠንካራ ይሁን ለመቆሚያ ነው የሚያስፈልገው። አንዱ ፍሬ 130 ብር ነው። 130 ሲባዛ በ35 4550 ብር ያስፈልገናል ለእንጨት መግዣ ማለት ነው፣ ለመቆሚያ የምንሰራበት። በመቀጠል ያለብን ትራንስፖርት ነው። እቃውን ገዝተን ቤታችን ያለበት ድረስ የምናደርስበት ወጪ ነው ያለብን። የዛን ወጪ እንግዲህ እንደ አካባቢያችን ርቀትና እንደ ቦታው ይወስነዋል ማለት ነው። ያ ምንድን ነው? እቃችንን ገዝተን ማስጫኝ አለ፣ ማውረጃ አለ፣ የሚያደርስበት ደግሞ የመኪና ኪራይ ያለብን ማለት ነው። የምንገዛበት የቦታው የቤታችን ርቀት ሊወስነው ይችላል። አሁን ይሄ ከአለማጣ ጣሆን ያልኳችሁ እዛ ድረስ 10,000 ብር ፈይቷል። ለማስጫኛም ለማውረጃም የፕላስቲኩም የጅብሰሙም የሞራሊውንም አድርጎ 10,000 ብር እስከ መኪና ኪራይ ወስዷል ማለት ነው። እንግዲህ በአጠቃላይ ይህንን አድርጎ ሰዎች የጅብሰሙ በአጠቃላይ የትራንስፖርቱን እዚህ ጋር ጨምሬላችኋለሁኝ 89990 ብር ያስፈልገናል ማለት ነው። ለግድግዳው የሚሆን እቃ ግዥ በአጠቃላይ 89990 ብር ያስፈልጋቸዋል ማለት ነው። በመቀጠል ምንድን ነው ያለብን እንግዲህ እዚህ ላይ ማብሪያ ገመድ የሚዘረጋ ነው። ማብሪያ ገመድ ዝርጋታ እንደምንሰራው ዲዛይን እንደምንጠቀመው የሶኬት ብዛትና የማብሪያ ማጥፊያ ብዛት እንዲሁም ደግሞ ኮርኒስ ላይ የምንጠቀማቸው ስቶኮች ወይም የአምፖል ብዛት የምንጠቀመው ይወስናል። ጂም ላይት የምንጠቀም ከሆነ ኮርኒሱን እንደምንሰራው ዲዛይን እንደዛ ይወስናል። እኛ አሁን በዲዛይን ነው የሰራ ነው። 1.5 ማብሪያ ገመድ 1.5ቱ ለማብሪያ ማጥፊያ ነው የሚያገለግለን። 3 ጥቅል ይፈጃል። 1.5 3 ጥቅል ከፈጀ አንዱ 1700 ብር ነው። 1700 ሲባዛ በ3 5100 ብር ያስፈልገናል ማለት ነው። 2.5 እንዲሁ 3 ያስፈልገናል። 2.5ቱን ደግሞ ለሶኬት ነው የምንጠቀመው። ሶኬት እንግዲህ ሳሎን ላይ መኝታ ቤትም ላይ እንደዚህ በተለይ ክሽን ላይ በርከት ያለ ሶኬት እንጠቀማለን። እሱ ደግሞ አንዱ ጥቅል 2700 ብር ነው። 3 ሲባዛ በ2700 8100 ብር ያስፈልገናል። ሌላ ኮንዲት ነው። እንደዚህ በጭቃው ላይ የሚገባ ጭቃው ምርጊቱ ላይ ተሰንጥቆ የሚገባ ኮንዲት። ጭቃ ስትመርጉ የምታስገቡት ኮንዲት ደህና ከሆነ እዛው ላይ ያስገባችሁ ኮንዲት ከዚህ
ከምነግራቸው ኮንዲት ላይ ሊቀንስላችሁ ይችላል። እንደዚሁ ደግሞ እንደ አዲስ ዝርጋታ የሚል ከሆነ ብዙ የምትጠቀም ከሆነ 30 ፍሬ ኮንዲት ያስፈልጋል። ኮንዲት ከላይም ከኮርንስም እኛ ኮንዲት ስለምንጠቀም ገመዱን ብቻ ስለማናደርግ 30 ሀባ እንወስዳለን። 30 ሲባዛ በ30 ብር ነው። አንዷ 30 ብር ናት። 35 ብርም አለ ይሄ የኮንዲት ዋጋ። ከዛም በላይ የሆነ ኮንዲት ዋጋ አለ። እናንተ እንግዲህ በምገዙት አይነት መምረጥ ትችላላችሁ። የዚህ እቃውን ብዛትና እቃ የሚያስፈልገውን ብዛት የምነግራችሁ እናንተ የምገዙትን ብዛት ይዛችሁ በምገዙበት አባስታችሁ ሂሳቡን ማግኘት እንድችሉ ነው። 30 ሲባዛ በ30 900 ብር ያስፈልገናል ኮንዲት ለመግዛት። ሌላ እስካቶላ ነው። እስካቶላ ማለት እነዚህ የምታዩቸው 4 ማዕዘኑ እስካቶላ ነው። ለሶኬትም ለማብሪያ ማጥፊያም የምንቀብራቸው እስካቶላ 30 ፍሬ ያስፈልገናል። 30 ሲባዛ በ20 ብር 600 ብር ያስፈልገናል። በአጠቃላይ እንግዲህ ይህንን ማብሪያት ገመድ ለመግዛት የማብሪያት ዝርጋታ የሚያስፈልጉ እቃዎችን ለመግዛት 14700 ብር ያስፈልገናል ማለት ነው። የ82 ቆርቆሮ ቤት ማብሪያ ገመድ ገዝተን ኮርኒሱን እቃ ገዝተን የግድግዳውን ማቴሪያሎች ገዝተን ምን ያክል ብር ይሆናል? እቃም ግዥ የሚሆን ብር 200,290 ብር ያስፈልገናል ማለት ነው። ከዚህ በኋላ እንግዲህ ወጪ ያለብን ምንድነው? የሙያተኛ ነው። ሙያተኛ እንግዲህ የሚሰራው ኮርሱንም ግድግዳውንም ፍሬሞቹንም ማብሪያት ገመዱንም ዘርግቶ ምን ያክል ብር እንደሚጨርስ እሱንም እዛው ላይ ነግራችኋለሁ። የሙያተኛ ስራ እንግዲህ እንደየአካባቢውና እንደየቦታው ይለያያል። ርቀት ሲኖረው ዋጋው ይጨምራል። ቅርብ አካባቢ ላይ ሲሆን ደግሞ ወጪ ስለማይኖር የወጪውን ታሳቢ አድርጎ የሚቀንስበት መንገድ አለ። እሱን ታሳቢ ታደርጉታላችሁ። አሁን እኛ ከደሴ ድረስ ነው የመጣ ነው። ትራንስፖርትም አለብን። እዚህም አንዳንድ ወጪ አለብን፣ የአልጋ ወጪ ምናምን። ትራንስፖርትም ስላለ 150 ሺህ ብር ነው እዚህ አካባቢ ላይ የምንሰራው። እንግዲህ የሙያተኛ 150 ሺህ ብር ከሆነ ይህ ሁሉ ሰርተን እቃ ግዢ ደግሞ 200,290 ብር ከሆነ በአጠቃላይ ምን ያክል ብር ሆነ የሚለው 350 ሺህ ብር ያስፈልገናል ማለት ነው። በአጠቃላይ 350 ሺህ 20 ብር ነው የሚለው 20 ብሩን ብንታውም ችግር የለውም። 350 ሺህ ብር ያስፈልገናል ማለት ነው። እንግዲህ በፕላስቲክ ኮርስ በዲዛይን የምንሰራ ጅብሰሙን ቻክ በስርዓት እና በዘመናዊ መንገድ የምንጠቀም ከሆነ 82 ቆርቆሮ ቤት ኤል ሼፕ ቤት ነው ያያችሁት ቤት። ይህንን ለማጠናቀቅ ቀለም አይጨምርም፣ አምፑል ምናምን የሚገጠምን አይጨምርም። ከዛ ውጭ ይህንን 350 ሺህ ብር ያስፈልገናል ማለት ነው። እንግዲህ ውድና የተከበራችሁ የሶስት ቤተሰቦች እንዲሁም ደግሞ ይህን ቪዲዮ የምትመለከቱት ወንድሞች ቤታችንን እንዴት አድርገን ማበጀት እንችላለን፣ እንዴትስ ሂሳብ አውጥተን ማወቅ እንችላለን ለምትሉት ወንድሞች እጅግ በጣም እንደሚያስተምራችሁ ተስፋ አድርጋለሁኝ። ብራችሁንም አውጥታችሁ ጥሩ ስራ መስራት የምትፈልጉት ወንድሞች ትኖራላችሁ። እንዲሁም ደግሞ ይበቃናል ብላችሁ በዝቅተኛ ገብታችሁ እንደዚህ ፕሮግራም እየተምታታ አልባሌ ወጪ የምትገቡ እህት ወንድሞች በጣም እንደሚጠቅማችሁ ተስፋ አድርጋለሁ። ይሄንን ለሁሉም የሚያስተምር ቪዲዮ ስለሆነ ይሄ ቪዲዮ አይታችሁ እናንተ ጋር እንዲቆይ አታድርጉ። ለሁሉም እህት ወንድሞች ሸር እያደረጋችሁ እንዲማሩበት አግዟቸው ማለት ነው። በተረፈ አሁን ያለሁት አለማጣ ነው። በቆቦ መስመር ወልዲያ ቆቦ አለማጣ ያላችሁ እህት ወንድሞች በቤት ስራ ላይ ማንኛውንም ስራ የሚሰራ እህት ወንድሞች ካላችሁ እየደወላችሁ ማናገር ትችላላችሁ። ከአሁን በፊትም እየደወላችሁልኝ አትሄድም ወይ? መቼ ነው የምትሄደው? እንደዚህ የሚሰራ ነበረ ታስተካክልን ነበር፣ ለምን እዛ አትሄድም እያላችሁ በመልእክት የምታስቀምጡልኝ እህት ወንድሞች አላችሁ። አሁን እዛ ነው ያለሁት። እየደወላችሁ ማዘዝ ትችላላችሁ። እዚሁ ላይ ያለን ቤታችሁን አይተን ሂሳብ አውጥተንላችሁ እንሄዳለን ማለት ነው። አሁን ፕሮግራም ባይኖራችሁ የማሰራት ፕሮግራሙ ባይኖራችሁ ቤታችሁ ምን ያክል ብር እንደሚፈጅ ስንት ካሬ እንደሆነ ሂሳብ ማወቅ ለምትፈልጉት ወንድሞች እየደወላችሁ አናግሩን። ለክቼ ምን ያክል ብር እንደሚፈጅ እነግራችሁና ስመለስ ደግሞ አጠቃላይ እንደዚህ ስራዎችን ሰብሰብ አድርጌ ስለመመለስ የዛን ሰዓት ሂሳብ ለማውጣት እኛም አንሸገርም፣ እናንተም ይሄን ያክል ነበር እንዳትሉ በዚሁ ሁሉንም ጨርሼ መመለስ እችላለሁ ማለት ነው። ሲቀጥል እንግዲህ በግንባታ ዘርፍ ላይ ቤቶችን ከመጀመሪያ ጀምራችሁ ማስገንባት ለምትፈልጉት ወንድሞች አናግሩን። እኛ ሁሉንም ስራ እንሰራለን። በቤት ስራ ላይ እየደወላችሁ በውስጥ መስመር ማናገር ትችላላችሁ። ቴሌግራም፣ ዋትሳፕ፣ ኢሞ አለ። እንዲሁም ደግሞ በቀጥታ ስልክ በ0916257591 ላይ እየደወላችሁ ማናገር ትችላላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።